በየጊዜው ሲደንሱታቸዋል በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? ትንሽ እኮ አንድ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ። በድል በተጠናቀቀ ማግስት ሌላ ስብሰባ ይጠራል፣ እሱም በድል ይጠናቀቃል። እነዚህ ሰዎች they don't care about the people of Tigray they don't care የራሱን ሁሉና ይነግርሃል እኮ አይ ተፈናቃዮች የቲፒኤልኤፍ እንትን አስቡ እንግዲህ በአደባባይ ነው የሚሉት የድርጅታችን ዕውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር፣ አሁን የለም። ዩኤስኤአይዲ አቁሟል። ሲአርኤስ በተወሰነ ደረጃ ከዩኤስኤአይዲ ያገኝ የነበረው ነገር ተቀንሶበትም ይንቀሳቀሳል። በፐርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን እንትን ናቸው ሉክራቲቭ ቢዝነስ ነው።